Turi 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 አዲናኮ ካራኮራ ካዮኮ ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። ሶስት አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ ያለው እኔን እንዳትጠይቁ አመስግኑ እግዚአብሔር ሰጥቻለሁ ለማለት ነው። ይሄ ኦሪጂናሉ ነው። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። አጋንንት ሰልፉ የማነው? ቅዱስ እግዚአብሔር ያንተው ነው። ውጊያው የማነው? ቅዱስ እግዚአብሔር ያንተው ነው። እኔ ግን በፊት ቆሜ በምስጋና ሰላም ጤና ይስጥልን፣ እንደምን አላችሁ? ዛሬም እንደተለመደው ከተለያየ ቦታ ከተለያየ ሰፈር በቲክቶክ መንደር አነጋጋሪ የሆኑ እንዲሁም ቫይራል የሆኑ ጉዳዮች እኛም እንድንወያይባችሁ ቀንጨብጨብ አድርጌ ከተለያየ ቦታ አምጥቼላችኋለሁ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮ ለሁሉ እንዲዳረስ ላይክ በማድረግ ጀምሩት። ወደ ቪዲዮ ቱሪ 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 አዲናኮ ካራኮራ ካዮኮ ቢላን እንደቢሱ ሙርቴፋዴ አኒ ማናባይራ Turi 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 ya setana karakora kayo ko dubbini indebisu murtefadde ani manati bayara ano inda baduna nadema gonfo guddati ragama wanta guddajira durako garagale dilalu duba ሰልፉ የማነው? ቅዱስ እግዚአብሔር ያንተው ነው። ውጊያው የማነው? ቅዱስ እግዚአብሔር ሸባት አረግቢ እኔ ግን በፊት ቆሜ በምስጋና በየዘመናት ኢየሱስ ገናና እኔ ግን በፊት እንዳያችሁት ነው እንግዲህ ይህ ሰውዬ እየጨፈረ ነው፣ ላበላብ ሆኗል። በኦሮምኛ እየፎከረ ነው። እንግዲህ እንደሚለው ከሆነ ማን ነው የዚህ በመንፈስ ቅዱስ ነው? መንፈስ ርኩስ ነው? በራሱ ተለማምዶት ነው? ጥበብ ነው? አርት ነው? ውዝዋዜ ነው? ዳንስ ነው? ወይስ የአምልኮ ስርዓት የኢየሱስ የሚገለጥበት በመንፈስ ቅዱስ የሚመራ በመንፈስ ቅዱስ የምትመራ ቤተ ክርስቲያን ውስጥ ያለ አገልጋይ ነው? እስኪ ከሐዋርያት መካከል እንዲህ የጨፈረ ማን ነው? እስኪ እንዲህ አይነት ልምምድ ከየት አመጣችሁት? እንደገናስ ደግሞ ሃይማኖት ለምንድን ነው ምክንያታዊነታችን የሚነጥቀን? ይህ ለፕሮቴስታንት እምነት ብቻ አይደለም። በየትኛውም በሃይማኖት ክልል ውስጥ ያላችሁ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ወይ ደግሞ ሙስሊም፣ ሌላም ሃይማኖት ያላችሁ ሰዎች ለምንድን ነው ምክንያታዊነታችሁ የምትነጠቁት? ዝም ብሎ አሜን ይባላል ወይ? ሰውየው ሲያሳት ተው መባል አለበት። ሁሉ ነገር ለምንድን ነው ዝም የምትሉት? ይህ ሁሉ የሚያጨበጭበው ላበላብ እስኪሆን እሱ እየጨፈረ ነው። እሱ ገንዘቡ ይሰበስባል። ጥሩ ሻወር አለው፣ ጥሩ መኖሪያ ቤት አለው። እናንተ ቤትም የላችሁም። ስራችሁ አሰሩም እንዴ? ለምንድን ነው? ቸርች የድህነት ምንጭ ነው። ሃይማኖት የድህነት ምንጭ ነው። መስራት አለባችሁ። ካልሰራችሁ ይሄ ደግሞ እግዚአብሔር አታምልኩ ማለት አይደለም። በቀን 8 ሰዓት 9 ሰዓት እዛ ቸርች መቀመጥ ምን ይሰራል? 1 ሰዓት ይበቃል። ሌላው ወደ ስራ ማሳለፍ ነው ማለት ነው። ስለዚህ እናንተ ሀሳብ አስተያየታችሁ አስቀምጡ። ነው ያለ የምልከታዬ ነው። የለተኛውም ሳይድ አድርጌ አይደለም፣ ግን ሪያሊቲው እንደዛ አይደለም ብዬ ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። ሶስት አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ ያለው እኔን እንዳትጠይቁ አመስግኑ እግዚአብሔር ሰጥቻለሁ ለማለት ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። እኛ ግን ይሄን ሁሉ እንኳን እዛም አይሰጥም። እዛ አንድም ነው። ከኔ ጋር መከራከር ባይዘዌ ጎድጓድ ለራስ መቆፈር ወይ ደግሞ ወጥመድ ለራስ ሁላችሁ። ሌላ ውሸት ደግሞ በጣም የሚያሳዝነው ነገር እንግዲህ እኔ አላቅም፣ ግን የማርያም ስዕል ማር ጠብ ጠብ አደረገ ወይ ደግሞ ጸበል ነገር አፈለቀ። በጣም ብዙ ጊዜ በተደጋጋሚ በማርያም ስም ይነገዳል። ይህ ኦርቶዶክሱን ለማታለል ወይ ደግሞ ሃይማኖታዊ የሆነ ሰው ለማታለል እንጂ ማነው ሮዳስ ታደሰ እንደዚህ ብፁዕ ሆኖ ስዕሏ ላይ ማር እንደዚህ በረከት ጠብ ጠብ ብሎለት ከዛ እንደዚህ በበርሜን ተደርጎ ሰው ሊፈውስ አይደለም። ከዚህ በፊትም በጣም በውሸት ብዙ ጊዜ ይነገር ነበር። ግብጽ ላይ ማርያም ታየች እንዴት ተባለች፣ በዚህ ሳይ ሰው ኢሉዥን ነው ይሄ። የሰውዬ ኢሉዥን ውስጥ ሆኖ ሊሆን ይችላል የተናገረው። እናንተ የምታጨበጭቡት ምንድናችሁ? የምትሰሙት ለምንድን ነው? ከየት አይተህ ነው የታመጣኸው? ይሄን ነገር መጠየቅ አያስፈልግም ወይ? ምክንያታዊ እንሁን ምላችሁ ለዚህ ነው። ምክንያታዊ እንሁን፣ አሁንም ምክንያታዊ እንሁን።
ምክንያታዊ እንሁን። ሰው መጫወቻ እየሆነ ነው። ቀጣይ ደግሞ ልጆቻችን ትውልዱ ቀጣይ የሚመጣው ትውልድ ደግሞ ያፍርብናል። ይህንን ታሪክ ብለን ይህንን ተአምር ብለን የምንናገር ሰዎች ጥንቃቄ ማድረግ አለብን። እንግዲህ እናንተ ሀሳቡን ለእናንተ ሰጣለሁ። ሪል ይሆናል ወይ እውነት ነው አይደለም? እስኪ በመጽሐፍ ቅዱስ መዝኑት። ሃይማኖት ያላችሁ ሰዎች ወይ ደግሞ በእምነቱ ትልቅ ደረጃ ያላችሁ እውቀት ያላችሁ ሰዎች ምክንያታዊ የሆናችሁ ብቻ እስኪ ኮሜንት ላይ አስቀምጡልኝ፣ አስረዱኝ። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ይሄ አባ ገብረ ኪዳን ጉዳይ ነው። ይሄ ሶሻል ሚዲያ ላይ ሲዘዋወራቸው ነው። እኔ አባ ገብረ ኪዳንን ሪስፔክት አደርጋቸዋለሁ። ጥሩ መምህር ናቸው። ብዙ ደጋፊ ያላቸው፣ ብዙ ሰው ይወዳቸዋል። ሪል ነው። ነገር ግን ይሄ ንግግር ይሄ ትክክል አይደለም። ዝም ብለን አናጨብጭም ብለውም ለዚህ ነው። ሰው ይሳሳታል። እሳቸው ሰው ናቸው፣ ተሳስቶ ሊሆን ይችላል። እንደዚህ ግን አይባልም ጭራሽ። ይሄ ትምህርት ትክክል አይደለም። ምክንያቱም ይህ በሰላም አብሮ የመኖር ከሰው ጋር ከሌላው ሃይማኖት ጋር በሰላም አብሮ የመኖርን እሴት የሚንድ ትምህርት ነው። እንደዛ አይባልም። ከኦርቶዶክስ ውጭ ያለው ሁሉ አጋንንት ላይ የሚሰራበት እምነት ወይ ደግሞ የአጋንንት እምነት ነው ብሎ መሳደብ ይህ ስድብ ነው። ይህ ስብከት አይደለም። ይህ ኢየሱስን የማገልገል እግዚአብሔርን የማገልገል ደግሞ መልካም ስብከት ነው። የቤተክርስቲያን ትምህርት አይደለም። ይሄ የቤተክርስቲያን ትምህርት እናንተ ብትችሉስ ከሁሉም ሰው ጋር በሰላም ኑሩ ነው የሚለው። በሰላም መኖርን እንጂ እምነትና እምነት ሰው ፈልጎ የሚያምነውን ለምን አንተ ታንቋሽሽበታለህ? ለምን? ይሄ የሰው እምነት ማንቋሽሽ ትክክል ነው ወይ? ለመሆኑ ኦርቶዶክስስ ምን የተለየ ነገር አላት? እንደ ሁሉም ቤተ እምነት ምን የተለየ ነገር አለ? ሃይማኖት ከቲዮሪ የዘለለ ነገር የለውም። እስኪ አንተ ምንድነው? እስኪ እናንተ ከቻላችሁ የጦርነት እስኪ ያስቆሙት። የለም የበቃ ኦርቶዶክስም እኮ ቢሆን የበቃ አባት ቢኖር በጣም እንደ አብርሃም በአንድ ሰው አይደል እንደ ምድር እምራለሁ ያለው ለአብርሃም እግዚአብሔር። እስኪ አንድ ጥሩ ሰው ካለ እስኪ ከገዳምም ከምንም እቺ ጦርነት እስኪ ያስቆምልን። ይሄ ነው የምንፈልገው። ስለዚህ ለሰው ለመወደድ ተብሎ እንደ አባታችን እንደዚህ ማለት አልነበረባችሁም። በጣም ያሳዝናል። እንግዲህ እናንተ ደግሞ ሀሳብ አስተያየታችሁ አስቀምጡ።